ድንች ውዴ በጣም አምሮብሃል። ቲማቲም አመሰግናለሁ። እራት ልጋብዝሽ? ቁርስ በልተሽ ትሄጃለሽ? እሺ ደስ ይለኛል። ሰላም እንዴት ናችሁ? ሰላም ናችሁ? ስለ በኤአይ በቻትጂፒቲ እንዴት አድርገን ነው ድራማ የምንሰራው? በተለያየ ብዙ አይነት ድራማዎች ይሰራል። በቲማቲም ይሰራል፣ በድንች ይሰራል፣ ብዙ ነገሮች ይሰራል። እና እንዴት ነው ያን ነገር መስራት የምንችለው ብላችሁ እየጠየቃችሁ እንደሆነ እያየሁ ነው። ብዙ ዩቲዩብ ላይ ግን አብዛኞቹ ለቪው ነው እንጂ ብዙም ትክክለኛውን ነገር አያሳዩም፣ ከአንዱ ለልጆች በቀር ማለት ነው። እና እኔ በገባኝ በተረዳሁት መሰረት ይጠቅማችኋል ብዬ እቺን ልነግራችሁ ነው የመጣሁት ማለት ነው። እና አሁን የምነግራችሁ እንግዲህ ተከታተሉኝ። ሪከርድ እስካደረገልኝ ድረስ ሄዳለሁ። ከዛ በተረፈ ደግሞ ስክሪንሻት እያደረግኩኝ ከየት እስከየት ስቴፕ ባይ ስቴፕ አስረዳችኋለሁ ማለት ነው። በመጀመሪያ ቻትጂፒቲ ትገባላችሁ። ቻትጂፒቲ ትገቡና ስክሪፕት ትጽፋላችሁ። የሆነ ቀለል ያለ ለምሳሌ አንድ ወጣት ወንድ ጥቁር ሙሉ ሱፍ አልብሰ ከጀርባው አረንጓዴ ከጀርባው አልብሰ አካባቢውን አረንጓዴ የሚያምር ቦታ አድርገ ጥቁር መኪና ተደግፎ ስራልኝ። ሴቷን ደግሞ የሚያምር ኮትና አጠር ያለ ቀሚስ አልብሰ ስራልኝ። ከዛ እችን ስክሪፕት እንጽፍለታለን። እችን ስክሪፕት ላይ እናንተ እንድትረዱት ማለት በፈለጋችሁት ነገር እንድትሰሩ አጠራርጌን የጻፍኩለት ማለት ነው። ከዛ እንልክለታለን። ከዛ እንጠብቃለን። የተወሰኑ ሰዓታቶችን ይቆያል፣ ብዙም ሳይሆን የሆነ ስዕሉን እስኪሰራለን እስኪሰጠን ድረስ ማለት ነው። እቺን ጽሁፍ ከጻፍነ በኋላ እሱ እስኪከፍትለን እንጠብቃለን። እና በጣም ቀላል ነው። ያን ያለ እንዲህ ውስብስብ የሆነ ነገር የለውም። የሚጠበቅባችሁ ምንድነው? አሁን ይሄንን እሱ ፒክቸሩን ከሰጠኝ በኋላ ዳውንሎድ እናድርግና የሊንክ እንጠይቀዋለን። ትክክለኛ መስሪያ ሊንኩን ከመጠየቃችን በፊት መጀመሪያ እናንተ ቪፒኤን ማብራት አለባችሁ ማለት ነው። ቪፒኤን ስልካችሁ ላይ ካለ ቪፒኤን ማብራት ትችላላችሁ። ቪፒኤኑን ማብራታችሁት ነው ሊሰራላችሁ የሚችለው። በዚህም ኢትዮጵያ ላይ ትንሽ ስለሚያስቸግር ማለት ነው። እና አሁን ፒክቸሩ እየከፈተ ነው። ትንሽ እንጠብቃለን። ያው ሰርቶ አመጣለን። አያችሁት እንዴት እንደሚያምር? በሚያምር መልኩ የሚያምር ወጣት ልጅና ሴት ፒክቸሩን እንዲሰርቶ አመጣለን ማለት ነው። ከዛ ጫን እንለውና ፒክቸሩን ዳውንሎድ እናደርገዋለን ወደ ጋላሪያችን። ከዛ እዚህ ጋር ድጋሚ እንጽፍለታለን። እዚህ ጋር ድጋሚ እንጽፍለታለን። ምን እንለዋለን? ትክክለኛ የፍሎ ሊንክ ቪዲዮ መስሪያ ሊንክ ስጠኝ ትሉታላችሁ። ከዛ ይጽፋል። ከዛ ሊንኩን እንደዚህ ያመጣላችኋል።
አያችሁት? የጉግል ኦፊሴላዊ ፍሎ ኤአይ ቪዲዮ ሜከር ይላል እና ከዛን ይሄን ከሰጣችሁ በኋላ እቺ ጽሁፍ ከላይ እንደወጣት ጥቁር ልብስ ሙሉ ሱፍ ምናምን ብዬ ከላይ ጣፍኳትን ስክሪፕት ኮፒ ታረጉታላችሁ። እቺኛዋን ጫነ ትሏትና ኮፒ ታረጓታላችሁ እሷን። ከዛን እቺ ፍሎ የምትላለች ወደ ፍሎ ከመሄዳችሁ በፊት መጀመሪያ ቪፒኤን ማብራታችሁን እንዳረሱ። ኢትዮጵያ ላይ ያለ ቪፒኤን አይሰራም። በጣም ነው የሚያስቸግረው። ገባችኋ? ከዛን እቺ ፍሎ እቺ ጉግል ፍሎ መግቢያዋን እቺ ሊንኳን ክሊክ ታደርጋላችሁ። ሊንኩ ከነካችሁት በኋላ እንደዚህ ነው የሚከፍትላችሁ። ሲከፍትላችሁ እኔ ጫኑት ማለት ነው። ትንሽ ሪከርድ ማድረግ ስላስቸገረኝ ነው። ፍሎ የምትለዋን እሱ የሰጣችሁን ሊንክ ከዛ ጋር ሳይቻችኋለሁ። እሷን ስትነኳት ቀጥታ ወደዚህኛው ነው የሚያመጣችሁ። ሲያመጣችሁ መጀመሪያ ላይ ሊንክ ኢሜል ያስመርጣችኋል። በአንድ ኢሜል ማለት ነው። ከሁለት ቪዲዮ በላይ አያሰራችሁም። ከዛ በኋላ እኔ ያው ኦልሬዲ ስለከፈትኩት ነው መጀመሪያ ላይ ሪከርድ ለማድረግ እምቢ አለኝ፣ አስቸግሮኛል እና ከዛን በአንድ ኢሜል ትመርጡለታላችሁ። ከዛን ክሬት ሲል ይከፍትላችኋል በአንድ ኢሜል ማለት ነው። ከዛን እቺኛ ከታች አይከታች ኒ ፕሮጀክት የምትልችኛ እሷን ክሊክ ታረጋላችሁ። ከዛን በዚህ መልኩ ይከፍታል። እኔ መጀመሪያ ለማየት ስለመጣውኝ በዚህኛው ኢሜል በዚህ በመጀመሪያ ኢሜል ከዚህ በኋላ በሱ መስራት አልችልም። በአንድ ኢሜል ሁለት ቪዲዮ ብቻ ነው የሚያሰራው። ሁለት ቪዲዮ ማለት ነው በአንድ ኢሜል ማለት ነው። እና በተለያየ ኢሜል መጠቀም ትችላላችሁ። ሰዓቱን እየጨመራችሁ ነው። እኔ ለምን 10 ሰከንድ ምናምን አድርጌ ነው የተጠቀምኩት። ከዛ እዛ ጋር መጀመሪያ ላይ የጻፋችሁት ስክሪፕት አለቻ እዛ ጋር የጻፋችሁት ስክሪፕት ወይ ደግሞ ሌላ ስክሪፕት እዚህ ጋር ትመጡና ትጽፋላችሁ። እዚች ጋር ማለት ነው። ልክ እኔ አንድ ወጣት ልጅ ሱፍ አልብሰ ስራልኝ ምናምን በየ እዚህ ጋር ጽፌለት ነበር። እዚህ ጋር ማለት ነው። እዚህ ጋር ትመጡና ትጽፉለታላችሁ ስክሪፕት ንግግራቸው እሱ ምን እንደሚል ለወንዱ ሰላም ውዴ እንዴት ነክ ትለዋለች ሴቷ ማለት ነው። የሴቷ ንግግር ትላላችሁ። ከዛ በኋላ ከስር ደግሞ የወንዱ ንግግር ደግሞ ሰላም እንዴት ነሽ እራት ልጋብዝሽ ይላል እሱ። እሷ ደግሞ ትመልስና ልክ እንዲያረጋችሁ ስክሪፕት መጻፍ ትችላላችሁ። እራት ልጋብዝሽ ሲላት ጊዜ እሺ ደስ ይለኛል ትለዋለች። ከዛ በቃ እራት በልተሽ ቁርስ በልተሽ ትመለሻለሽ ምናምን ነገር ይላታል። እና ስክሪፕቱን እዚህ ጋር መጻፍ ትችላላችሁ። የድራማ ስክሪፕት እዚህ ጋር መጻፍ የሚያቅተው ሰው አለ ብዬ አላስብም። በቃ እዚህ ጋር አንድ ወጣት ልጅ ምናምን ብላችሁ ስክሪፕት መጻፍ ብቻ ነው የሚጠበቅባችሁ። ወይ ደግሞ እዛ ጋር የሰጣችሁትን ኮፒ ፔስት አድርጋችሁ ንግግራቸውንም እዚህ ጋር ጽፉለታላችሁ። ለምን እናንተ ድራማ እንዲሁ ስለፈለጋችሁ ንግግር እዚህ ጋር ጽፉለታላችሁ። ከዛ በኋላ ግን ከዛ በፊት ማለት ነው እዚህ ጋር የጻፋችሁትን ሴንድ ከማለታችሁ በፊት ለኔ እዚህ ጋር አሁን ብርቱካናማ ነው የሚያሳየው፣ ለእናንተ ነጭ ነው የሚያደርገው። ምክንያቱም ስላልተጠቀማችሁበት እኔ ተጠቅሜበታለሁ። እቺ 720 ፒ 10 ሰከንድ የምትለውን እቺን ተነኳታላችሁ። ተነኳትና መጀመሪያ ስትከፍት እንዲህ ነው የምትሆነው። ኢሜጅ ላይ እናንተ ቪዲዮ ላይ ታረጓታላችሁ። ፍሬም ይላል ነው። እኔ ፎቶ አልፈልግም ኢንግሪዲየንት ነው ያልኩት። ከዛን ከ9 እስከ 10 አለ፣ ከ16 እስከ 9 ደቂቃም አለ። ከፈለጋችሁትም ይሄንንም ከፈለጋችሁ ይሄን ክሊክ ማድረግ ትችላላችሁ። ሁለት ጊዜ ከፈለጋችሁ ደግሞ እዚህ ጋር በሁለት ቪዲዮ ከፈለጋችሁ 2፣ 3 ቪዲዮ ከፈለጋችሁ 3፣ 4 ከፈለጋችሁ ሲባዛ በ4። እዚህ ጋር ደግሞ 10 ሰከንድ 8 ሰከንድ ትንሽ ስለሆነች 10 ሰከንድ በ10 ሰከንድ 2 ቪዲዮ ይሰራላችኋል ማለት ነው። ከፈለጋችሁ ደግሞ በ10 ሰከንድ 4 ቪዲዮ ይሰራላችኋል ማለት ነው። ከዛን እችኛዋን ታስተካክሉና ወደ ኋላ ትመለሱና እዚህ ጋር ስክሪፕት ጽፋላችሁ። በቃ የድራማ ስክሪፕት እዚህ ጋር አንድ ወጣት ትላላችሁ። አንድ ወጣት ወንድ ያው እኔ ሴንድ ማለት አልችልም፣ ግን ልጻፈው ዝም ብዬ እንዲገባችሁ ያህል። አንድ ወጣት ወንድ ጥቁር ሱፍ አልብሰ ጥቁር መኪና ተደግፎ ስራልኝ። ሴቷን ደግሞ የሚያምር ረዘም ያለ ኮትና አጠር
ያለ ቀሚስ አልብሰ ስራልኝ። ከዛ ደግሞ ንግግር በሚለው ላይ ሴቷ ውዴ ዛሬ አምሮብሃል፣ ውዴ በጣም አምሮብሃል። ወንዱ ደግሞ ከዛ ደግሞ የወንዱ ንግግር። ለምን እዚህ ጋር ንግግር ብላችሁ የምጽፉት ስድል ንባብ እንዳይመስለው ነው። ንግግር ሲባል ይረዳዋል። ገባችሁ? ለዛ ነው። እና እናንተ እዚህ ጋር የወንዱን ንግግር አመሰግናለሁ፣ እራት ልጋብዝሽ፣ በልተሽ ትሄጃለሽ ወይ ደግሞ ቁርስ በልተሽም ትሄጃለሽ። የፈለጋችሁትን ነገር መጨመር ትችላላችሁ። እዚህ ጋር ግን አሪፍ ስክሪፕት ስጡት። ረዘም ያለ አጠር ያለ በአዛዥ ልክ የሚያምር ነገር እንዲሰራላችሁ። እኔ በሰው ነው እዚህ ጋር የጻፍኩት። እናንተ ደግሞ በቲማቲም በሽንኩርት ማድረግ ከፈለጋችሁ ቲማቲምን፣ ቃሪያን ሱፍ አልብሰክ ጥቁር መኪና ተደግፎ ስራልኝ ያላችሁ መስራት ትችላላችሁ። እና ይሄው ነው። እችን ከጨረሳችሁ በኋላ እዚህ ጋር ለእኔ ብርቱካናማ ምልክት የሆነችዋን እሷን ሴንድ ስትሏት ቪዲዮን ሰርቶ ያመጣላችኋል ማለት ነው። ይሄው ነው። ሌላ ምንም የተለየ ነገር የለውም። ያልገባችሁ ነገር ካለ ከኮሜንት ላይ ጻፉልኝ፣ እነግራችኋለሁ። አመሰግናለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቤተሰቡ ነው ሼር አድርጉልኝ። አመሰግናለሁ። መልካም ቀን